ለዚህ ህዝብ ካለኝ ፍቅር የተነሳ ማንኛውንም ይሄንን ቪዲዮ የሚሰማ ሙስሊም እንዲሰማኝ የምፈልገው ዋስትና የሌለበት ዓለም ውስጥ ከምትሆንበት ዋስትና ወዳለው በክርስቶስ ኢየሱስ እግዚአብሔር ለሰው ልጆች ሁሉ ወዳቀረበው ወደ ድነት እውነት ና ብዬ ነው የምጠራው። በኦሮሞ እኔ ባደኩበት ማህበረሰብ ባህል ሰውና ሰው ተጣልቶ እንኳን ደም ሳይፈስ ስርየት የለም። ጋፈ ጉባ ይባላል። ጉማ ማለት ሰው ነፍስ ሲገል ማለት ነው። ጉባ ማለት ሰው ቤት ሲያቃጥል ማለት ነው። እንዲህ አይነት ችግር የሆነ ሰው ቢፈጥር ወንጀለኛ የሆነው አካልና ተበዳዮቹ መካከል እርቅ እንዴት ይፈጸማል? በእርድ ነው። እንዴት ተደርጎ? በነፍሰ ገዳዩ ቦታ የሚገደል ሌላ አካል አለ። በወንጀለኛው ስፍራ የሚገደል ሌላ አካል አለ። ቃሌ ነቄ ፊጠቴ ይባላል። አርዶ ነው የታረቀው ይባላል። በቃ አያልፍም ማለት። ይሄ በባህላዊ ሃይማኖትም ውስጥ ያለ ይቅርታ የሚባል ነገር ያለ ደም ስርየት እንደሌለው ደም አልባ ሃይማኖት የአይምሮ ሃይማኖት ብቻ እንደሆነ ከኋላ አጋንንት ቢኖሩ ልነግራችሁ እወዳለሁ። እግዚአብሔር እንዲሁ ይቅር ሊለን የሚችል ወይም ደግሞ በስራችን ማግኘት የምንችል ነገር ቢሆን አንድያ ልጁን መስቀል ላይ አሳልፎ ባልሰጠ ነበር።